ወራህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ ውዶቼ። ዛሬ በጣም በሚያሳዝን ነገር ነው የመጣሁ ማለት ነው። እሱ ምንድነው እንግዲህ እህት ወንድሞቻችን ስደት ሂደን ያልፍልናል ብለው ከጅቡቲ ተነስተው የመን ሲደርሱ በደረሰባቸው የጀልባ መገልበጥ በጣም ነው ያዘንኩት እና ልቤ የተሰበረው ማለት ነው። ምን ማለት ነው? እኔ በቃ ለማየት እኔ ስላየሁ በቃ ቀኔ ሁሉ ተበላሽቶ ውስጤ በጣም ነው አልረጋጋልኝ ያለው ማለት ለመጀመሪያ ጊዜ እንደዚህ አይነት ነገር ሳይ ለላህ ያለው በጣም ይከብዳል። እና እንግዲህ የሄዱት ወንድም እህቶቻችን መቼም አይመለሱም። ሙስሊም እህት ወንድሞቻችን አላህ ሱብሃነሁ ወተዓላ ጀነቱል ፊርደውስ ይወፍቃቸው፣ አላህ ይርሐማቸው። በጣም ነው የሚከብደው። ቤተሰብ ልጆቻቸውን ሄደው በቃ የሌሎቹ ልጆች ሄደው ሲመለሱ ምናምን የእኛም ልጆች ይመጣሉ ብለው ስንት አሉ ያልሰሙ ራሱ እናቶች እና በጣም ይከብዳል ማለት ነው። እንደዚህ እኮ ይሄን ያክል ከራስ በላይ ቆይ ምን አለ ላይ ከራሳችን በላይ ምንድን ነው ያለው ነገር? በቃ ሁሉም አሁን አማራጭ አረገው ምንድን ነው በቃ ስደት ሂደን እንሞት ነው እያሉ ያሉት ማለት ነው ወላሂ። እና በቃ አትምጡም እንዴት ነው ምናምን እኛም ብለን ራሱ ብንል አያምኑም። እንደ የራሳቸውን እዛ ዘና ብለው እየኖሩ ምናምን ነው የሚሉት ማለት ነው። መቼም ስደትን የሚያውቅ ብቻ ነው የሚያውቀው ማለት ነው። ያኔ እነሱ እዛው ነው እዚህ ያለውን ነገር ለመረዳት ይከብዳል። ምክንያቱም አላዩትማ፣ ስላላዩት ይከብዳል። በእርግጥ በቃ እኔ እንጃ በጣም ነው ልቤ እንትን ያለው ቀኔ ሁሉ ነው የተበላሸ ማለት ነው። እና አሁንም ያሉትን እህት ወንድሞቻችንን በቃ እስኪ ያኔ ሽም ሁላችንም እህት ወንድም አለን። በቃ የቻልነውን ወደ ስደት እንዳይመጡ በእርግጥ አትምጡም ብንላቸውም ራሱ አይሰሙም። ምን ማድረግ እንዳለብን ሁሉ አላውቅም ማለት ነው። እኔ አሁን በፊት ወንድሜ እንዴ አሁን እኮ በቃ መምጣት አለብኝ እኔ እዚህ በጣም ነው ስራ የለም ምናምን ይለኛል ማለት ነው። እንዴ አንተ ያማል እንዴ ምናምን እያልኩኝ እንትን እላለሁ። ከዛም ያኔ እኔ እንደማፊት አለ ያን ፊት ነሳሁት እኔ እንደማልቀበለው ምናምን። ከዛ የሆነ ሰዓት ላይ ደውልና በቃ እንደዚህ አራቱንን ተነስተናል እንሄድ ነው ሳውዲ ልንገባ ነው በባህር ምናምን አለ። በቃ ያለሁበት ነው የጠፋኝ ማለት እኔ እንጃ። እኔ ነግሬሃለሁ እኔ ስደት መጥቼ ሞታለሁ ታልክ በራስህ ኃላፊነቱን ወስደህ ግን ለምን እንዲሁ ቢያንስ እናት አታሳዝንህ እኛን ስተወኛውን አልኩት ማለት ነው። እና አይ ጓደኞቻችን እኮ በፊት እንደዚህ ሄደዋል ደርሰናል ብለዋል ምናምን አለኝ ማለት ነው። እና እነሱ ደርሰዋል ማለት አንተም ትደርሳለህ ማለት አይደለም። ተው በቃ በጣም እኔ ተጨናነኩ ማለት ነው። እንዴ አንቺ ያምሻ እንዴ ሰው ሁላ እህት ወንድም ብዙ ነገር ያደርጋል። አንቺ እንዴት ትያለሽ ማለት ይሆናል አይደለ? እዚህ መጥተው ሰርተው እንዳያልፍላቸው እኛ ያኔ የሆነ ጫና የምናደርስባቸው ነገር ምናምን ነው የሚመስላቸው እና በጣም ነው የሚከብደው። ከዛም እኔ በጣም ተቆጣሁት። ደግና ስልኬ ላይ ራሱ እንዳትደውል ነው ያልኩት። በቃ ስልኬ ላይ እህት አለኝ ብለህ ስልኬ ላይ እንዳትደውል፣ እኔም ደግሞ ወንድም አለኝ ብለህ ካሁን በኋላ አላወራም አልኩኝ ማለት ነው። ምክንያቱም በቃ ቤተሰብም ደግሞ ያኔ ምንም ማድረግ አይችሉም። በእርግጥ አሁን ጊዜ ሀገራችንም ላይ ያው እዛም ራሱ ወጣቱ ስራ ይል ተምሬ ስራ አገኛለሁ የሚባልበት አይደለም ሀገራችን ላይ ያለ። በቃ እንደፈለጉ መስራት በእርግጥ አልቻሉም። እና ምንድን ነው ከሞት ሰው ለምን እንዴ ሞትም እኮ ጌጥ ነው። ለምን በሀገሩ ላይ በቃ በሀገሩ ላይ ከሰው ጋር ሆኖ ያኔ በክብር መቀበርም ራሱ እኮ ያኔ ክብር ነው። አሁን ምንድን ነው እኔ ያየሁት በቃ አላቅም ለመግለጽ ራሱ ይከብዳል። አይ በቃ ጅስማቸው ምናምን ቁርጥጥ ብሎ አንገታቸው ምናምን እጃቸው አጥንታቸው ብቻ ያኔ እንዲሁ ያኔ ምንድን ነው ከሰው ልጅ በቃ ወረቀት ጠንካራ ነው ማለት ይቻላል ማለት ነው። በቃ
እንትን ማስታወቂያቸው ምናምን ያኔ ቁጥር የስልክ ቁጥር ያኔ አቸው ያህል ተገኝቷል ማለት ነው። እነሱም ብታዋቸው ላኢላሀ ኢለላህ እና ይሄን ያክል ምንድን ነው? ቆይ እንደዚህ እንደ ሰው ልጅ በቃ አንዳንዴ ሶብር የሚባለው እንደው አላህ ይወፍቅልን ለሁላችንም። ብቻ ይከብዳል እና ከራስ በላይ ምን አለ እንደዚህ እስከ መሆን ድረስ የአሳ አራት በቃ ውሃ ውስጥ ገብቶ እንጃ ሞትም ራሱ እኮ ያኔ መቼም ለሁላችንም አይቀርም። በእርግጥ ፍርድ ነው፣ ግን አሟሟታችንን አላህ ሱብሓነሁ ወተዓላ ያሳምርልን። ለምንድነው ውድ እህቶቼ አሁን ቤተሰቦቻችንን መቼም አይጠፉም። አሁን የደረሱ እዚህ መምጣት ያሰቡን እነሱን ቢያንስ መታደግ አለብን። በቃ እኔ በምን መልኩ እንዲሆን አላውቅም፣ ግን መታደግ አለብን ወደ ስደት እንዳይመጡ። አሁን ማለት አሁን ነው ልንደርስለት ተገቡ በኋላ ተሞቱ በኋላ አሁን እንደዚህ ነው ብንለው ዋጋ የለውም። የሞቱት መቼም አንዴ ሞተዋል እና ያሉትን እንታደጋቸው እና ሁላችንም እንታደጋቸው ወንድሞቻችንን እንዳይመጡ ቢያንስ በቃ የሆነ ማለት ተስፋ ብንችል የሆነ ነገር ብናደርግላቸው የስራ እድል ብናመቻችላቸው ደስ ይላል። ግን ቢያንስ እንደው ተስፋ እንኳን በመስጠት እንደዚህ ብናደርግ እንደዚህ አብረን እንሰራለን እንደዚህ ስደት በቃ በጣም ይከብዳል። ያኔ አይገባቸውም። በእርግጥ ይገባኛል። ይሁን እንደዚህ ነው እኮ ምናምን አንዴ ከጎረቤቶቻችን ሄደው እዛ እየሰሩ ብር እየላኩ አንቺ እንዴት ታያለሽ ምናምን ነው የሚሉት። በእርግጥ ምንድነው አሁን እንደ ቤታችን በቃ ለምን ራሳችንን ሆነን ለምን አንኖርም ነው ማለት። አሁን ምንድነው ደህና እየኖሩ እንኳ ያሉት ማለት ነው። ከአጠገባቸው የሆነ ልጅ ወይ ተነስቶ የሆነች ልጅ ተነስታ ትሄድ ያቺ ይህን ያህል ብር እየላከች ይህን ያህል እየሰራ እንደዚህ ሳውዲ ገብቶ በቃ ደህና ኑሮ እየኖረ በቃ ያኔ ፎቶ እንደዚህ መኪና ይዞ ምናምን ሲያዩ ያ ነው እንጂ ይህን ያክል እንደዚህ የሚያደርስ ነገር እኮ የለም ነበረ። በእርግጥ ስራ ሞልቶ አላወቀበት ማለት ነው። ትንሽ ነገር ለምን እንደው ጫማ አይጠልቁም እንዴ? እንደዚህ እኮ ነው ተመስቀየት እና ምንድነው የሰውን በቃ የሰውን እያየን ለምን ራሳችንን አልሆነ ነገር ላይ እንጥላለን ማለት ለምን ራሳችንን ምን አንኖርም ነው እኔ እያልኩ ማለት ነው። ራሳችንን በቃ የማንንም እንትን መመልከት የለብንም። ሰው መቼም እንደ ቤቱ ነው እንጂ እንደ ጎረቤቱ መኖር የለበትም ነው የምለው። እና ውድ ወንድሞቼ ሁላችሁም ይህን ነገር ያኔ ሁላችንም ለመታደግ መቻል አለብን። አሁን እንግዲህ የሞቱት ሞተዋል፣ ምንም ማድረግ አይቻልም። ግን አሁን መምጣት ያሰቡ አሉ። እነዚህ ደግሞ የሞቱትም ቤተሰቦቻቸው ካሁን ይመጣሉ ካሁን ይደውላሉ እያሉ እናቶቻችን ይጠብቃሉ። እነሱ ግን ያሳራት ነዋል ማለት ነው። እና ምንድነው አሁን እንደዚህ መምጣት ያሰቡ ይኖራሉ በእርግጥ። ምክንያቱም አሁን ሁሉም ስደት በቃ ስደት ሂደን በቃ ነው እንሙት ነው እንጂ እዚህ ሀገራችን ውስጥ ሰርተን እንቀየራለን እንደዚህ በቃ አያስቡም፣ በፍጹም አያስቡም። ተስፋም የላቸውም። ያኔ ከኑሮም አንጻር ሀገራችንን ያው በመውረዷም ምክንያት በቃ ምንም ተስፋ የላቸውም። አሁን እንደው ሁሉንም በቃ ለደውላችሁ እንኳን እንደዚህ ምን መስራት አለባት ያኔ ወደፊት ተስፋሽ ምናምን ስትሏቸው ራሱ የሚነግሯቸው በቃ አንዴ እግሬ ገብታ ነው የሚሏቸው። ወላሂ እንደ አንዴ እግሬ በቃ እንድትገባ ነው ራሱ የሚያደርጉት የሚገርመው ነገር ማለት ነው እንጂ ሀገራችን ላይ ሰርተን እንቀየራለን የሚል አላማ በፍጹም የላቸውም። እና ሀገራቸው ላይ እንዴት ሰርቶ መኖር እንዳለባቸው ያኔ እኛ መታደግ አለብን ሁላችንም ማለት ነው። በገንዘብ ብቻ አይደለም የሰው ልጅ መርዳት የሚቻለው በሀሳብም ያኔ
እንደዚህ ብናደርገው እኮ እንደዚህ ይሆናል የሚል ሰው ራሱ እኮ ከገንዘብ በላይም ነው ማለት ነው። እና ሁላችንም እህት ወንድሞቻችን እናድናቸው እና ደግሞ ያላያችሁ ማለት ነው ወላሂ እንዳታዩ እኔ ይቀጣል ማለት በቀልባችሁን የሚያማችሁ ምናምን እንዳታዩ ማለት ነው። በፍጹም ቴሌግራም ላይ ገብታችሁ ማለት ነው። እኔ እንደዚህ ሲወራ ምናምን ያኔ በቃ መቼም ማንኛውም ሰው እንደሚሞተው ነው ያኔ መቼም ብዬ ነበር እና ገብቼ ሳየው ላኢላሀ ኢለላህ እንዴት እንደሚያስደግ በቃ ምን ሆነው ሁሉ ነው የጠፋብኝ ማለት ነው። በቃ ይሄን ያክል እንዴት ኩነናልኛ ማለት የሰው ልጅ በቃ ብዬ ነው ያሰብኩ ማለት ነው። እና ሁላችሁም እንግዲህ ዱአ አድርጉ። ብቻ ይከብዳል የደረሰው ነገር እና ያው እህት ወንድሞቻችንን የቀሩትን ማዳን አለብን። ከእንደዚህ አይነት ነገር ሰርቶ ሀገራቸው ላይ እንዴት ሰርቶ መቀየር እንዳለባቸው እና መምከር አለብን ቢያንስ ነው የምለው። ሁላችንም ያኔ ስደት እንግዲህ እኛ ስደት ላይ ያለንም እናውቀዋለን። በእርግጥ ግን ያላየ ሰው አያውቀውም እና ይሄን ነገር ደግሞ ሁላችንም መታደግ አለብን ነው የምለው። ሰላም ሁኑልኝ ውድ እህት ወንድሞች።